የራሱን ድርጅት ፈጥሮ የገዛ ራሱ ድርጅት ያባረረው ሰው ማን እንደሆነ ያውቃሉ? ዓለምን በቴክኖሎጂ የቀየረው የዛሬው ቢሊየነር ስኬታማነቱ የመጣው በምቾት ሳይሆን ባደገበት ጋራጅ ቤት ውስጥ በጀመረው ተጋድሎ ነው። ዛሬ ስቲቭ ጆብስ ተስፋ ሊያስቆርጡት ለነበሩ ውድቀቶች የሰጠውን አስገራሚ ምላሽና የስኬቱን ምስጢር እናያለን። እስከ መጨረሻው አብራችሁን ቆዩ። ስቲቭ ጆብስ ዓለምን የለወጠው እብድ። ከጋራዥ እስከ ዓለም ጫፍ። ዓለምን ሊለውጡ እንደሚችሉ የሚያስቡ ሰዎች እነርሱ በእርግጥ ይለውጧታል። ዛሬ የምንነግራችሁ ታሪክ ስለ ኮምፒውተሮች አይደለም፣ ስለ ስነ ጥበብ፣ ስለ ፍጹምነትና ስለማይበገረው የሰው ልጅ አእምሮ እንጂ። በ1955 ሳን ፍራንሲስኮ ውስጥ አንድ ሕፃን ተወለደ። ወላጆቹ ሊያሳድጉት ባለመቻላቸው ለሌላ ቤተሰብ በጉዲፈቻ ሰጡት። ስቲቭ ጆብስ ያደገው በጉዲፈቻ መሆኑን ያውቅ ነበር። ይህ ስሜት በውስጡ እኔ የተለየው ነኝ የሚል ስሜት እንዲያድር አደረገው። ስቲቭ ጆብስ ዩኒቨርሲቲ ገባ። ነገር ግን ከ6 ወራት በኋላ ትምህርቱን አቋረጠ። ለምን? የቤተሰቦቼን ገንዘብ ትርጉም ለሌለው ትምህርት ማጥፋት አልፈልግም በማለት ባዶ እግሩን ይሄድ ነበር። ለምን? ለምግብ የሚሆን ገንዘብ ለማግኘት የኮካ ኮላ ጠርሙሶችን ይሰበስብ ስለነበር ነው። ነገር ግን በዚያው ትምህርት ቤት ውስጥ የካሊግራፊ ወይም የጽሑፍ ጥበብ ትምህርት በነፃ ይከታተል ነበር። ያ ጥበብ ከዓመታት በኋላ ማክ ኮምፒውተሮች ላይ የምናያቸው ውብ ፊደላት መገኛ ሆነ። በ1976 ስቲቭ ጆብስ እና ጓደኛው ስቲቭ ዎዝኒያክ በጆብስ አባት ጋራጅ ውስጥ አፕልን መሰረቱ። በ25 ዓመቱ ስቲቭ ጆብስ በሚሊዮን የሚቆጠር ሀብት ባለቤት ነበር። ዓለም በታዳጊው ስቲቭ ጆብስ ተደመመች። ስኬት ሁልጊዜ ወደ ላይ ብቻ አይደለም። በ1985 ዓመተ ምህረት ስቲቭ ጆብስ በሕይወቱ አስከፊውን ቀን አሳለፈ። በራሱ በፈጠረውና ባሳደገው ድርጅት ወይም አፕል ውስጥ ከስራ ተባረረ። አፕልን እንዲመራ የቀጠረው ሰውና የድርጅቱ ቦርድ ጆብስ አያስፈልገንም አሉት። እስቲ ያስቡት፣ የህይወታችሁ ትልቁ ፍሬ ከእጃችሁ ሲነጠቅ። ጆርዳን ከቡድን እንደተቀነሰ፣ ማንዴላ እንደታሰረ፣ ጆብስ ከገዛ ቤቱ ተባረረ። በወቅቱ ጆብስ በጣም አፈረ። ዓለምም የጨለመችበት መሰለው። ለወራት ምን ማድረግ እንዳለበት ግራ ገባው። ነገር ግን ቆም ብሎ አሰበ። አሁንም ስራዬን እወደዋለሁ አለ። ከአፕል መባረሬ በህይወቴ የገጠመኝ ምርጡ ነገር ነው ሲል ከዓመታት በኋላ ተናግሯል። ምክንያቱም መባረሩ እንደገና ጀማሪ እንዲሆንና አዳዲስ የፈጠራ ስራዎችን እንዲሰራ ነፃነት ሰጠው። ጆብስ ከባለቤትነቱ ተባረረ እንጂ ከፈጣሪነቱ አልተባረረም። ኔክስት የተባለ አዲስ የኮምፒውተር ድርጅት መሰረተ። ከዚያም ፒክሳር የተባለ አነስተኛ ድርጅትን ገዛ። ዓለም ጆብስ አብቅቶለታል እያለች ባለችበት ሰዓት እሱ ግን ቶይ ስቶሪ የተባለውን በታሪክ የመጀመሪያውን የኮምፒውተር አኒሜሽን ፊልም ሰርቶ ዓለምን አስገረመ። በዚያው ሰዓት አፕል ያለ ጆብስ እየከሰረ ነበር። ድርጅቱ ሊዘጋ ጥቂት ቀናቶች ሲቀሩት አፕል የጆብስን ኔክስት ድርጅት ገዛና ስቲቭ ጆብስ ወደ ቤቱ ተመለሰ። ጆብስ ሲመለስ አፕል በመቶዎች የሚቆጠሩ ምርቶችን ያመርት ነበር። ጆብስ ሁሉንም ሰረዘ። እኛ የምንፈልገው ተራ ነገር ሳይሆን 4 ምርጥ ነገሮችን ነው አለ። ትኩረት ወይም ፎከስ የጆብስ ትልቁ መሳሪያ ነበር። አፕልን ከሞት አፋፍ አውጥቶ የዓለም ቁንጮ የማድረግ ጉዞ እዚህ ጋር ተጀመረ። ጆብስ ኮምፒውተርን ብቻ ሳይሆን የሰው ልጅን አኗኗር ቀየረ። በ2001 ዓመተ ምህረት አይፖድን ይዞ ወጣ። 1000 ዘፈኖች በኪሶ ውስጥ የሚል ቃል የሙዚቃ ኢንዱስትሪውን አናወጠው። በ2007 ዓመተ ምህረት ደግሞ ትልቁ ተአምር ተከሰተ። አይፎን። ጆብስ መድረክ ላይ ወጥቶ
ዛሬ 3 አዳዲስ ምርቶችን እናስተዋውቃለን አለ። ኢንተርኔት፣ ስልክና የሙዚቃ ማጫወቻ። ታዳሚ 3 የተለያዩ መሳሪያዎች መስሏቸው ነበር። በመጨረሻ ግን ሦስቱም በአንድ መሳሪያ ውስጥ ናቸው። ስሙም አይፎን ይባላል አለ። ስቲቭ ጆብስ ለዝርዝር ነገሮች ያለው ትኩረት እብደት የሚመስል ነበር። የኮምፒውተሩ የውስጥ ክፍል ማንም ባያየው እንኳን ቆንጆ መሆን አለበት ይል ነበር። አንድ አናጺ አልጋ ሲሰራ የኋላኛው ክፍል ግድግዳ ላይ ስለሚለጠፍና ስለማይታይ ብቻ በመጥፎ እንጨት አይሰራውም ይል ነበር። ይህ የጥራት ፍልስፍናው አፕልን የዓለም ውድ ድርጅት አደረገው። በ2004 ዓ.ም ስቲቭ ጆብስ የፓንክሪያስ ካንሰር እንዳለበት አወቀ። ሞት በሩን እያንኳኳ እንደሆነ ተረዳ። በ2005 ስታንፎርድ ዩኒቨርሲቲ ተገኝቶ አንድ ታሪካዊ ንግግር አደረገ። ሞት የህይወት ትልቁ የለውጥ ወኪል ነው። ጊዜያችሁ ውስን ነው። ስለዚህ የሌላውን ሰው ህይወት በመኖር አታባክኑት። የውስጥ ድምጻችሁ በሌሎች ወሬ እንዲዋጥ አታድርጉ። የገዛ ልባቸውንና ስሜታቸውን ለመከተል ድፍረት ይኖራችሁ አለ። በ2011 ዓ.ም ይህ ታላቅ ጠቢብ ከዚህ ዓለም ተለየ። ነገር ግን ስቲቭ ጆብስ አልሞተም። ዛሬ በእጃችሁ ያለው ስልክ፣ የምትጠቀሙት ኮምፒውተርና ተለይቶ ማሰብ ወይም ቲንክ ዲፍረንት የሚለው ፍልስፍና የጆብስ ህያው ምስክሮች ናቸው። ቤተሰቦቼ፣ ስቲቭ ጆብስ በዩኒቨርሲቲ ውድቀት፣ ከስራ መባረርና በሽታ አላቆሙትም። እናንተም ዛሬ የገጠማችሁ ችግር የመንገዱ መጨረሻ እንዲሆን አትፍቀዱለት። ስቲቭ ጆብስ በመጨረሻ ንግግሩ እንዳለው ሁል ጊዜ አዲስ እውቀትን ተራቡ፣ ሁል ጊዜ እንደሞኝ ለመማር ዝግጁ ሁኑ። ይህንን የዓለምን የቴክኖሎጂ አባት ታሪክ ከወደዳችሁት ቪዲዮን ላይክ አድርጉት። ስቲቭ ጆብስን በምን ያስታውሱታል? ኮሜንት ላይ ጻፉልን። የትጋት ዓለምን ሰብስክራይብ በማድረግ ለተጨማሪ አነቃቂ ታሪኮች አብሮን ይቆዩ። በሚቀጥለው ቪዲዮ እስክንገናኝ በትጋት ቆዩ።